ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የወንጌል ቤተሰቦቻችን ሁላችሁም የእግዚአብሔር ወገኖች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ከረማችሁ? በረድኤተ እግዚአብሔር እዚህ ሰዓት ላገናኝ አምላክ ክብር ምስጋና ይግባው። ቀሪው ጊዜያችንንም የሰማያዊ ቃሉን የመንፈሳዊ ኃይል ጥበቡን ለልቦናችንም ለምድራችንም ለሀገራችንም ለሕዝባችንም ቸርነቱን በማብዛት ሰማያዊ የሆነ ድምፁን ያሰማን ዘንድ የልዑል እግዚአብሔር ቅዱስ ፈቃድ ይሆንልን። አሜን። ሮቤል ልጃየሁን ባለፈው በቁጥር 4 ብዙ ነገሮችን ተገንዝበናል። በእስራኤል ነገድ ውስጥ ምን ያህል በዕለት ኑሯችን ውስጥ ያሉት ጉዳዮች ከትውልድ ወደ ትውልድ እየተሸጋገሩ እንደሚመጡ፣ ሀሳባችንም እንደሚወለድ፣ ምኞታችንም እንደሚወለድ፣ ኑሯችን፣ ጊዜያችን፣ ዘመናችንም አብሮ እንደሚወለድ በጥልቀት እንድንመለከት የእግዚአብሔር ቅዱስ ቃል ይነግረናል። በክፉ ጊዜ የሚወለዱ ልጆች ጊዜውን ይመስላሉ። በበረከት ጊዜ የሚወለዱ ልጆች በረከትን ይመስላሉ። ለዚህም ወሳኝነቱ የቤተሰባቸው ምንነት፣ የአባት የእናት ሕይወት አኗኗር እና በኑሯቸው ውስጥ የሚገለጸው ነገር ትውልዱ ሕይወት ላይ እንደሚያርፍ በብዙ መንገድ እንድንረዳ የልዑል እግዚአብሔር ቅዱስ ቃል ያብራራልናል። በዛም መሰረት ከእስራኤል ነገድ ውስጥ አንዱ የመጀመሪያው የበኩር ልጅ ሮቤል በሕይወቱ ዘመን የገጠሙትን በምድረ በዳ የተፈተነውን በራሱ በግል ባህሪም ውስጥ የኃጢአቱን ጎዳናና በአኗኗር ውስጥ የተከናወነውን ድፍረት ያመጣውን ጉስቁልናና ችግር በምድረ በዳ የመኖርንና ማንም ወገን ያለማግኘት የበረሃ ሰው ሆኖ ሀሳቡና ጊዜውን ክፉ ነገር ላይ ለመዋል በመለየት በመገንጠል እኛ ዛሬ አንቀጽ 39 እንደምንለው አይነት በዛን አይነት መልክ ከእስራኤል ወገን ተለይቶ በረሃ ውስጥ ለመቅረት የወሰነውን ውሳኔ በነገዱ ላይ ያስከተለውንም ችግር እግረ መንገዳችን ብዙ ተገንዝበናል። ዛሬ ሮቤልን ወይም ልጃየሁን በዘዳግም ምዕራፍ 33 በሙሴ ቡራኬ በኩል እናየዋለን። ርዕሳችን ሮቤል በሕይወት ይኑር አይሙት፣ ወገኖቹም አይጉደሉ ወይም የሱ ሰዎች በማነስ ችግር አይውደቁ የሚለውን ክፍል የሙሴን ቡራኬ የመጨረሻውን ነገር እንመለከታለን። ሙሴ በእስራኤል ሕዝብ ውስጥ የእግዚአብሔር አምላክን ጥበብና ማዳን ለእስራኤል ለማሳየት የተመረጠ ታላቅ አባት ነው። መሪም ነው፣ አገልጋይም ነው። ሙሴ ሁሉም ነው። ለእስራኤል እግዚአብሔራቸው ነው። ከእግዚአብሔር ቀጥሎ የእስራኤል እግዚአብሔር ሙሴ ነው። በእሳት ውስጥ የተጠራ በመለኮታዊ ብርሃኑ የተዋጀ የእግዚአብሔር ክብር ከእርሱ ጋር የሆነ ታሪካቸውን ለማነጽ ወደ ቅድስት ሀገር የሚወስደውን መንገድ ለማጠንከር በእስራኤል ሕይወት ውስጥ ጉልበት የሆነ በፈርዖን ፊት በታላቅ እግዚአብሔር ክንድ የቆመ ሰማያዊ ኃይልን ለመግለጽ እድል ያገኘ ሲሆን ሙሴ የመሪነቱን ስልጣን ይዞ ሲመራ ከኖረ በኋላ ዛሬ ሁሉንም ትውልዶቹን የሚባርክበት ጊዜ ነው። ዘዳግም 33 ቁጥር 1 ላይ ወከመዚ ኢቲ በረከት እንተባረኮሙ ሙሴ ለደቂቀ እስራኤል ብእሲ እግዚአብሔር ዘንበለ ይሙት
ሙሴ ከመሞቱ በፊት ለእስራኤል ልጆች ያደረገው ባረኮት ወይም የባረከበት ጊዜ ይሆናል። ሲባርክም እንዲህ አለ። እግዚአብሔር ከሲና መጣ፣ በሴይርም ተገለጠ፣ ከፋራን ተራራ አበራላቸው፣ ከአላፋትም ቅዱሳን መጣ፣ በስተቀኙም የእሳት ሕግ ነበረላቸው አለና ሰማያዊ እሳትን ለባረኮት እግዚአብሔር ለነሱ እንዴት እንደተገለጠ በሰማያዊ ቃል ገለጸ። እግዚአብሔር ከሲና መጣ። ሲና የልዑል እግዚአብሔር ኃይልና ክንድ የተገለጠበት በቁጥቋጦ ላይ ሰማያዊ የሆነውን ድምፁን ያሰማበት እስራኤልን ለመምራት ከባርነት ቀንበር ነፃ የሚሆኑበትን የሕይወት ትርጉም የሚያገኙበትን በባርነት የተገዙበትን ዘመን የሚያበቃበትን ምስጢር ያየበት በእሳትና በቁጥቋጦ ውስጥ ተጠርቶ የእግዚአብሔርን እሳት ከውስጡ የያዘበት አንደበቱን የሚቃኝበት የመንፈስ ቅዱስ ኃይልን ያገኘበት ነው እና ሲና ታሪካዊ ናት። እግዚአብሔር ከሲና መጣ፣ በሴይርም ተገለጠ፣ ከፋራንም ተራራ አበራላቸው፣ ከአላፍ ቅዱሳን መጣ፣ በስተቀኙም የእሳት ሕግ ነበረላቸው። ሕዝቡንም ወደዳቸው። ቅዱሳኑ ሁሉ በእጅህ ናቸው፣ በእግሮችህም አጠገብ ተቀመጡ፣ ቃሎችህን ይቀበላሉ አለና ካባላን ጀመረ። የእስራኤል ካባላ ከዚህ ይጀመራል። መቀበል ማለት ነው። መቀበልን ከውስጥም ከውጭ መያዝ። ከውስጥ መያዝ ሲባል በውስጠኛው ሕይወት ውስጥ ቃል ኪዳኑን ማስቀመጥ፣ መንፈሳዊ ኃይልን መጨበጥ፣ በባህሪያቸውም እሱን ለመተርጎም ራስን ማዘጋጀት፣ ጉልበታቸውን፣ አቅማቸውን፣ ሐሳባቸውን፣ ምኞታቸውን ከራእያቸው ጋር ማድረግ። ቃሎችህን ይቀበላሉ ብሎ አሁን ቡራኬ ሊጀምር ነው። አሁን የመጨረሻው የሙሴ የመሞቻው ጊዜ ደረሰ። የመጠሪያው ጊዜ ደረሰ። አንድ ታላቅ መሪ ሕዝቡን የመራ በጭንቀታቸው ጊዜ የደረሰ በረሃብ ጊዜ መናን ያወረደ ከልዑል እግዚአብሔር አምላክ ያገናኘ ታላቅ ሰው ሊሞት ነው። እድሜው፣ ጊዜው፣ ሰዓቱ ወደ ሰማያዊ አምላክ መንግስት ለመሄድ እየተዘጋጀ ነው። ለእስራኤል ደግሞ ለብቻቸው የሚቀሩበት አዲስ መሪ የሚመርጡበት አዲስ የሕይወት መንገድ የሚጀምሩበት ጊዜና ሰዓት እየደረሰ ነው። ስለዚህ ቃሎችን ይቀበላሉ አለ። ወረከቡ ሕገ በቃለ ዚአሁ፣ ቃሎችህንም ይቀበላሉ በቃልህ እነርሱም ለመኖር ራሳቸውን የሚያዘጋጁበትን ድምፅ በሙሴ በኩል ይሰጣቸዋል። ሙሴም ለያዕቆብ ጉባኤ ርስት የሆነውን ሕግ አዘዘን። የሕዝቡ አለቆች ከእስራኤል ነገዶች ሁሉ ጋር በተከማቹ ጊዜ ንጉሥ በይሽሩን ነበረ ይልና ቡራኬውን ሊጀምር ነው። ይሽሩን ያዕቆብ ነው። ንጉሥ በይሽሩን ነበረ። የእግዚአብሔር ቃል ንጉሥ ሆኖ ለይሽሩን ወይም ለያዕቆብ ኃይል ሆኖ ተገልጾለታል። ስለዚህ በአባቶቹ በያዕቆብ መንፈሳዊ ኃይል ቡራኬ ጀመረ። ከዛ በኋላ አሁን ሮቤል ላይ የሚደርስበትን ሰዓት እናያለን። ሮቤል አለ ቡራኬውን ሲጀምር የመጨረሻው ድምፅ ነው። ሊሞት ትንሽ ነው የቀረው። በሞዓብ ምድር ከመቀበሩ በፊት በመላእክት ከመሰወሩ በፊት እንዲህ ብሎ ሊጀምር ነው። ይሄ ኃያል ሰው አንድ ወቅት በቁጥቋጦ ውስጥ በእሳት የተጠራ እግዚአብሔር እሳቱን ያበራለት በውስጥም በውጭም ሰማያዊ ቃሎች እንዲኖሩበት የተመረጠ በሌላ በነበረበት ዘመን ውስጥ በባህር ውስጥ ወድቆ የተጣለ የስሙን ኃይል ከመፍራት የተነሳ ውሃ ያንሳፈፈው ታላቅ መሪ ነው። አሁን ይጀምር። ድምፁንም ስሙት።
ሮቤል በሕይወት ይኑር። አሐስሶ ለሮቤል ወኢሙተኒ ወይኩን ብዙሃ ሁልቆሁ። ሮቤል በሕይወት ይኑር አይሙት፣ ሰዎቹም በቁጥር ብዙ ይሁኑ አለ። ሰዎቹም በቁጥር ወይም ከቁጥር አይጉደሉ አለ። እዚህ ላይ እንቆያለን። ሮቤል በሕይወት ይኑር። ሮቤል በአመፃ ምክንያት ተከፍሎ ምድር ተከፍታ ውጣው የነበረ ትውልድ ነው። በእነሱም ምክንያት አንድ ጊዜ ወደ 250 ሰው ምድር የዋጠችውን እናስታውሳለን። ከዛም በኋላ የማመፅ ባህሪያቶችን አይለው ወደ 15,000 ሕዝብ በምድረ በዳ ያለቀበትን ዘመን እናስታውሳለን። በሕይወት ይኑር። አሁን ሙሴ ይህን ሁሉ ሲያስታውስ መጀመሪያ የወደቀውን ውድቀት ከፊቱ አስቀደመና አየው። ያኔ እኔ ስመራ አፈንግጣችሁ በነበረ ጊዜ የእስራኤልን ሕዝብ ልቦናቸውን አድክማችሁ ሕሊናቸውን አፍዛችሁ ውስጣዊ ሕይወታቸውን ጎድታችሁ በነበረ ጊዜ መስዋዕትና ዕጣን ለይታችሁ በማውጣት የመገንጠልን ስርዓት በመሰረታችሁ ጊዜ አፏን ምድር ከፍታ ውጣ እንደነበረ ሞታችሁ ልዩ ሞት እንደነበረ አስታውሳለኋል። ስለዚህ አይቻለሁ ከእናንተ ወገን ብዙ ሲጎድል ብዙ ሲያልቅ በየቤታችሁ በየመንደራችሁ ሆናችሁ በነበረ ጊዜ ምድሪቱ ከድታ እንደ አውሬ እንደበላቻችሁ አውቃለሁ አለ። አስታወሰ፣ ትዝታውን አስታወሰ። አሁን የመጨረሻው ዘመን ላይ ሲሄድ አዎ ሙሴ ደግሞ በያዕቆብ ትውልድ ውስጥ የሮቤል ነገድ እንዳይጠፋ ሮቤል በሕይወት ይኑር አለ ሙሴ። የያዕቆብ ልጅ ሮቤል እንዳይወድቅ ዘሩ እንዳይጠፋ ሮቤል በሕይወት ይኑር። ልጅ አየሁ በሕይወት ይኑር። ምን አለ የእኛ መሪዎችስ እንደዚህ ብንል? አማራው በሕይወት ይኑር፣ ኦሮሞው በሕይወት ይኑር፣ ጉራጌው በሕይወት ይኑር፣ ደቡቡ፣ ምዕራቡ፣ ምስራቁ፣ ትግሬው በሕይወት ይኑር። ትግላችን ከሕይወት ጋር ነው። ምድራችን ከሕይወት ጋር ነው። ዘንዶ መንፈስ አሁን በዚህ ዘመን ውስጥ በመላው ዓለም የሰው ልጅ እንዳይኖር ትልቅ ጥቃት እያደረሰ ነው። ከጥቃት ማድረሻውም አንዱ በኢኮኖሚ በርዕዮተ ዓለም እና በክፉ መናፍስት ስውር የሞት ገዥነት ብዙ ወገኖች እየጎዳን ነው። ሮቤል በሕይወት ይኑር። ልጅ አየሁ በሕይወት ይኑር። ዛሬ በሕይወት እንዳይኖር ትልቅ የሰው ልጅ ፍዳ እየጨመረ የመጣበትን ጊዜና ዘመን እያየን ነው። በሕይወት ይኑር። ሕይወታችን ጉዳየ። እናት በሕይወት ትኑር። የገበሬ ቤት ሲፈርስ በእጇ ፈጭታ ውሃ ቀድታ የምታመጣ ልጆቿን የምታሳድግ እናት በሕይወት እንዳትኖር ዘመን ጊዜና ትውልድ የማይፈቅድበት ሰዓት ደረስን። ኢትዮጵያውያን ትላንት አብረን እንዳልበላን፣ በኢትዮጵያዊነት አብረን እንዳልዘመርን፣ እስላሙም አብሮ ክርስቲያናዊ ማዕድን እንዳልተካፈለ፣ ክርስቲያኑም ከእስላሙ ጋር ማዕድ እንዳልተካፈለ፣ በሰርጉም በክርስትናውም እንዳልተጠራራን በሕይወት መኖርን ዛሬ ሁሉም የማይፈልገው አይነት ዕዳ ምድራችን ላይ ተከሰተ። ሮቤል በሕይወቱ ኑር አለ ሙሴ። የመጨረሻው ምርቃቱ ላይ ለሮቤል የተመኘለት ሕይወት ሆነ። ምኞታችን ለምን የኛ ሞት ሆነ? ለምን በሕይወት ላለመኖር እንዳይኖር የማድረግን ነገር ከየት አመጣ ነው
በዚህ ዘመን ውስጥ ወንጌል በተሰበከበት ዘመን፣ አባቶች ባሉበት ዘመን፣ ሼሆች ዑላማዎች ባሉበት ዘመን፣ ቀሳውስት፣ መነኮሳት፣ ጳጳሳት ባሉበት ዘመን፣ ቅዱሳን ፓትርያርክ ባሉበት ዘመን በሕይወት መኖርን እንዴት ጠላ ነው? ሮቤል በሕይወት ኑር፣ ሕፃናቶች በሕይወት እንዲኖሩ ለምን አልፈቀድንላቸው? እናትና አባት በሕይወት እንዳይኖሩ የሚደረገው ትግል እዚች ሀገር ላይ ለምን በረታ? እርግማናችን ስላልተሻረ ነው። እዚህ ጋር ሙሴ በፊት የበደሉትን፣ የሰደቡትን፣ ያዋረዱትን፣ መስዋዕት ከፍለው ትውልድ ልቦና ያደከሙትን እንዲህ አለ፣ ሮቤል በሕይወት ይኑር፣ አይሙት። አይሙት። እናቶች እኮ እየሞቱ ነው። አባቶች እየሞቱ ነው። እህቶች እየሞቱ ነው። ወንድሞች እየሞቱ ነው። ከቁጥር እየተቀነስን ነው። እዚህ ልጅ አየኸውን ሰዎቹም በቁጥር ብዙ ይሆኑ ብሎ ብዛትን ተመኘላቸው። እኛ መብዛታችን ስደት፣ ሞት፣ ረሃብ፣ ችጋር፣ ጠኔ፣ ውድቀት እና ክፉ ክፉ የሆኑ ጥፋቶችን አኗኗራችን እንዲለምድ አደረግ ነው። በእውነቱም ብዙ ቦታ ተጎድተናል እና የሙሴን ምኞት የሚመኝ ትውልድ ለምንድን ነው የምናጣው? እርግማን ሲቆም ይኸው እዚህ ጋር ሮቤል በሕይወት ይኑር አይሙት፣ ሰዎቹም በቁጥር ብዙ ይሁኑ በማለት የተናገረውን ነገር ስናስታውስ መንፈሳዊ የተስፋን ግብ የቱ ጋር እንደሆነ ለመረዳት አንቸገርም። እና ሮቤል ልጅ አየሁ ሞት በሙሴ ምርቃት ውስጥ ተሻረለት። ሞት ከኛ ሀገር መቼ ነው የሚሻረው? ገበሬው እርሻው ላይ ሲሞት የነገውን አዝመራ ለትውልድ አቀርባለሁ ብሎ ሲጥር ሲወጣ ሲወርድ በባዶ እግሩ ሲኳትን የረባ ጫማ ሳያደርግ እርሻ ላይ የሚቀር ሆኖ ስናየው ምንድን ነው ዓላማችን? ለሀገሪቱ ምንድን ነው የምናስቀምጠው? ለምድራችን ምንድን ነው የምናስቀምጠው? ለትውልዳችንስ ምንድን ነው? ለቀጣዩስ ምን ልንሰጥ ነው? ምን ልናሳይ ነው? ምን ልናካፍል ነው? ምን ልናወራ ነው? ምን ልንገልጽ ነው? ምን ልንተርክ ነው? ስለዚህ ወገኖቼ የሰው ልጅ በሕይወት ይኖር አይሙት፣ አይሙት። ገበሬው አይሙት፣ በሕይወት ይኖር። እናት አትሙት፣ በሕይወት ትኖር። እህት አትሙት፣ ትውልድ ነችና ነገ በሕይወት ትኖር። ወንድም ነገ የሀገር ዜጋ ነውና በሕይወት ይኖር። በሕይወት እንዳይኖር የሚደረገውን ዘመቻ ነገ የሚያስከፍለውን ዋጋ ለማሰብ ጊዜ ያጣችሁ እባካችሁ፣ ሙሴ እንዲህ ነው ያለው፣ ልጅ አየሁ በሕይወት ይኖር። በሕይወት ለመኖር ያለመታደል ሆኖ አንድ ቀን እንኳ ጉዳታቸውን ሳንረዳ ውድቀታቸውን ሳናይ ተሰደው በረሃብ ውስጥ በችግር ውስጥ በመማቀቅ ውስጥ ያሉትም ጥቂቶች አይደሉም። ተሰደው ሞት የሚጠብቁ በቀያቸውም የሞቱ በመንደራቸውም ያለቁ ስፍራቸው ቀያቸው ሞት የሆነባቸው ዛሬ ብዙ ናቸው። ኧረ የሰው ልጅ በሕይወት ይኑር። የሙሴን ድምፅ መሪዎች ተካፈሉ። ሰው አይሙት። ሰው ሲሞት እድል ይሞታል፣ ታሪክ ይሞታል፣ ትውልድ ይሞታል፣ ዘመን ይሞታል፣ ጊዜም ይሞታል። በሞቱት ሕይወት ውስጥ የሚመጣው ዕዳ ለቆሙት ፍዳን ለማምጣት ደም ይቸኩላል። ነፍሳቸው ጩኸቷ ይቸኩላል።
ድምፃቸው ይቀራል፣ ዋይታቸው ይመጣል፣ ነገ መሪዎች ጋር ይደርሳል። ስለዚህ ትውልድ በህይወት ይኑር፣ አይሙት። አይሙት አለ። በቃ እዚህ ጋር አይሙት አለ። ሲባርክ ሞትን ከነሱ ላይ ያነሳላቸው፣ ሲባርክ ውድቀትን ከነሱ ላይ ያነሳላቸው። በተጨማሪም ሰዎቹ በቁጥር ብዙ ይሁኑ የሚለውን ሰማያዊ ቃል በሚያጸድቅ ቡራኬ ወደ ህይወታቸው ውስጥ ወደ ነፍሳቸው ቃሉን ሰጠ። ነፍሳቸውም ይህን ተቀበለች። ሁለተኛው ይሁዳ ነው። የይሁዳን በረከት ደግሞ እንዲህ አለ። የይሁዳ በረከት ይህ ነው፣ እንዲህም አለ፣ አቤቱ የይሁዳን ድምፅ ስማ፣ ወደ ወገኖችም አግባው፣ እጆቹን ይጠንክርለት፣ በጠላቶቹ ላይ ረዳት ትሆነዋለህ ብሎ 12ቱንም ነገር